ወዳጆቼ ከመጥፎ ፌሎሺፕ ብቸኝነት ይሻላል። ቢያንስ ብቻችሁ ሆናችሁ መዝሙር ትሰማላችሁ፣ መጽሐፍ ታጠናላችሁ። ከማይረባ ፌሎሺፕ ብቻ መሆን ይሻላል። ከሚያወርዳችሁ ፌሎሺፕ ብቻ መሆን ይሻላል። እግዚአብሔር ሶስት ነገር ተናገረኝ። አንደኛ ሐሳብን፣ ሁለተኛ ልብን፣ ሶስተኛ ፌሎሺፕን መጠበቅ። ይሄ የምጠብቅበት ዓመት ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 23 እንደዚህ ይላል። ተፈተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። ለሚቴልዩ አሁን ጴጥሮስና ዮሐንስ ተፈቱ። ከተፈቱ በኋላ የመጡት ወደ ወገኖቻቸው ከማን ጋር ህብረት ማድረግ እንዳለባቸው ያውቃሉ። ጴጥሮስና ዮሐንስ ሲፈቱ ሐኪም ቤት አይደለም የሄዱት። ጴጥሮስና ዮሐንስ ሲፈቱ ሻይ ቤት አይደለም የሄዱት። ወደ ወገኖቻቸው ነው የመጡት። ለምን? አሶሲዬሽን፣ ህብረት፣ ፌሎሺፕ የብርታት ምንጭ እንደሆነ የምታውቁት እንደዚህ ይላል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ። ህብረት ማድረግ ያለብህ ከሚጸልይ ካህን። ከዛስ ከተጻፈው ማውራት ማንበብ ጀመሩ። ከተጻፈው ማውራት ጀመሩ። የብርታት ዓመታችን ነው። የምትበረታው ደግሞ አንድም በሐሳብ ሁለትም በልብ ሶስትም በህብረት ነው። ህብረት የምታደርገውን ቢኬርፉል ወርዶ ከሚያወርድ ቆሞ ከሚያቆም ተንሸራቶ ከሚያንሸራት ጋር ህብረት እያደረግ መተህ ቁልጭ አትበል። የትኛውንም የህይወትን ሪፖርት ሰምቶ ወደ እግዚአብሔር ወደሚያቀርብ ህብረት ነው። አንተ ወደዛ ነው ኮላብሬት፣ ወደዛ ነው ፌሎሺፕ ማድረግ ያለ። አሁን የማኪያቶ ጓደኛ አቁም። የወሬ ጓደኛ፣ የሐሜት ጓደኛ፣ የባድ ኒውስ ሱስ ያለባቸው ሰዎች አሉ። ባድ ኒውስ በቃ ዝም ብለው ሲያወሩ እንደ ጠመንጃ ካፋቸው ደግም አይወጡ። ወሬ ብቻ፣ አሉባልታ ብቻ፣ ውድቀት ብቻ ከሚያወሩ ሰዎች ተለይ። መበርታት የምትፈልግ ከሆነ ልብ እንዲጠነክር የምትፈልግ ከሆነ ሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 11 ላይ ጴጥሮስ ከስር እንደተፈታ ጴጥሮስም በተረጋጋ ጊዜ አይደል ወደ ሄደ ነው የሚለው። ወደ ማርቆስ ቤት ሄደ። ተረጋጋ ብራዘር። መበርታት የምትፈልግ ከሆነ ተረጋጋ። ከዛስ ወደ ማርቆስ ቤት ምንድን ያለው? ወሬ አይደል፣ ሐሜት አይደል፣ ጸሎት። በጣም ብዙ ሰው ጉልበቱ ተወስዷል፣ ጉልበቱ ርዷል፣ መኖር ደክሞታል፣ መኖር ሰልችቶታል። ብራዘር እጅህን የሚያነሳ ከፍ የሚያደርግልህ ሰው ያስፈልጋል። የሙሴን እጅ ደግፉ እንደነበር እጅህን ከፍ ከሚያደርጉ ሰዎች ጋር ነው ፌሎሺፕ ማድረግ ያለው። ልብህን ከሚያወርዱ ሰዎች ጋር አይደለም ፌሎሺፕ ማድረግ ያለው። ልብህን ከፍ ራይ